ሰላም እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ለአዲስ ዩቲዩበሮች ነው። አዲስ ዩቲዩበሮች እንግዲህ ብዙ ነገር እየጠየቃችሁኝ ትገኛላችሁ። እንግዲህ ዩቲዩብ ይከፍላል አይከፍልም የሚለው ላይ ዲስከስ የምናደርግ ይሆናል። ዩቲዩብ 100% ይከፍላል። ስለዚህ ሊከፍላችሁ ዘንድ የዩቲዩብ ጋይድላይን እና ኮሚኒቲ ጋይድላይኖችን ማወቅ ይኖርባችኋል። የመጀመሪያው ነገር ከዛ በኋላ ያለው በእርግጥ ያው ሁላችሁም የምታውቁት 1000 ሳብስክራይበር እና 4000 ዎች ሃወር ያስፈልጋችኋል። ከዛ በኋላ ነው እንግዲህ ሞኔታይዝ አድርጋችሁ በሰራችሁት ልክ የሚከፍላችሁ ወይም በእናንተ ባላችሁ ቪወር መሰረት የሚከፍላችሁ ማለት ነው። ስለዚህ ሁላችሁም ለጠየቃችሁኝ ይከፍላል ወይ ላላችሁኝ 100% ይከፍላል። ነገር ግን ጋይድላይኑንና ያስቀመጠውን ሩል ብሎ ያስቀመጣቸውን ስትራይኮች ማወቅ ይኖርባችኋል ማለት ነው። ከዛ በኋላ ያለው እናንተ ቆንጆ ቪዲዮ የምትሰሩ ከሆነ ጽድት ያለ ቪዲዮ የምትሰሩ ከሆነ 100% የሚከፍላችሁ ይሆናል ማለት ነው። የመጀመሪያው ነገር የሚያስፈልጋችሁ ዩቲዩብ ከገባችሁ በኋላ ኮንሲስተንሲ ነው። አቋም ከሌላችሁ ሚንስ ላይክ ስኬጁልድ ሆናችሁ በፕሮግራም ቀጣይነት ያለው ወይ ኮንቲኒየስ የሆነ ኮንቴንቶችን የማሰሩ ከሆነ ወይም ቀጣይነት የማይኖራችሁ ከሆነ ኦሬዲ ዎች ሃወራችሁም እየቀነሰ ይመጣል። የእናንተ ተመልካቾቻችሁም አያገኟችሁም፣ እየወረደ ይመጣል ማለት ነው። አንዱ አሁን ባለንበት ሶሻል ሚዲያዎች በደንብ እየሰራ ያለው ዩቲዩብ እና ቲክቶክ ናቸው። ስለዚህ ዩቲዩብን ቹዝ አድርጋችሁ ወይም ዩቲዩብ መርጣችሁ ከጀመራችሁ በደንብ ነው መስራት የምትችሉት። በእርግጠኝነት ትሰራላችሁ። ነገር ግን እንዳልኳችሁ ኮንሲስተንሲ ያስፈልጋል። በአንድ ጊዜ ቪው እና ሰብስክራይበር ላታገኙ ትችላላችሁ። ባሏችሁ ጓደኞች ሼር እያደረጋችሁ ባሏችሁ ጓደኞች ግሩፖች እያስተዋወቃችሁ ሰብስክራይበር እና ቪው ማግኘት ትችላላችሁ ማለት ነው። እንደዛ ካረጋችሁ በእርግጠኝነት ዩቲዩብ ይከፍላችኋል ማለት ነው። በዚህ ቻናል ብዙ የለቀኳቸው ቪዲዮዎች አሉ።